ምክንያቱም ይኸውልህ ህይወት ሞቲቬሽን እና ዊል ፓወር ላይ ዲፔንድ ማድረግ አይችልም። ተረዳህ? አሁን የሆነ you can make money አለ ኦኬ I can make money እሺ ሶ 10,000 ብር እንደዚህ ነው የሚሰራው። አይ በጣም ፕራክቲካል ወይ ላረገው ስል ግን ዊል ፓወር እና ሞቲቬሽን ብቻ ነው ያለኝ። it doesn't work አትቀጥልም 3 ቀን 4 ቀን በኋላ ይቆላል። 10,000 ስታገኝ ታቆማለህ። ከዛ ግን ደግሞ እርግጠኛ ነኝ እሱ ደግሞ ኢምፓቲ ሊያሳጣ ይችላል። በጣም ሰዎች ችግር አብዛኛው ኢምፓቲ ሰዎች አሁን ነው ማሰብ ለሰራተኛው ማሰብ ካልቻለ ሰራተኛ እንዳሰሪ ማሰብ ካልቻለ ስራ ማለት ነው። ኢምፓቲ ነው ሰው የሚጎል አንዱ ኢሞሽናል ኢንተለጀንስ ኢምፓቲ እንዳይኖር ደግሞ የሚያደርገው ያደግበት ኢንቫይሮንመንት ነው። ሰርተህ ማያመሰግን ቤተሰቡ ስትሆን ለፍተህ ምንም ሪኮግናይዝ ማድረግ ቤተሰቡ ስትሆን ኢምፓቲ የሌለ ሰው ትሆናለህ። ምን አገባኝ የሞዜን ከከፈል ዞር ስትል ቲክቶክ ይላል ስራው ትጡ ኢምፓቲ ነው በሰራው ስራ ሪኮግናይዝ ሲደረግ ያየ ሰው እሱን ያመሰግናል። ሌሎች ሶ ስትራግል የምታረግባቸው ኤሪያ ወደ ኋላ ብትመለስ ኢት ሜክስ ሴንስ። ቤተሰቦች እኮ ይላል በቃ አወቀው ቤተሰቦች እንደሆንክ አይደለም ሰው ፕሌይ አጌንስት እሱ ነበር እየሳበ የነበረው እስካታውቀው ያንስታንድ ሳታውቀው ካወቀው በኋላ ግን you don't have the ሌክቸር ልክ እንዳልከው አክሽኑን ሰር ብለህ ማውስ ይበዛል። በዛው ልክ ደግሞ ቅድም ሪሰርች የሚወድ ሰው አለ። እኔ ቆይቶ ማይል ነው እኔ በጣም እየተፈጠሩ ነው ነገር ላይ እኔ አጌንስት ይሆን ያለበት ምክንያት ይሄ ነው። ጆርናል ላድርግ እስኪ ለጻፈ ህይወቴ ነው የሚጻፍ ነገር የለሽም ሲስተር ለሁሉም ሰው አይሆንም ማለት ምንም ያው 19 ዓመት ልጅ 18 ዓመት ልጅ እኔ በህይወቴ ያሳለፍኩት መከራና ፈተና ምናምን ይላል። ስፔሻሊ ከሪሌሽን ጋር ተያዘ አንዳንዴ ይሄ ኤምፓቲ ከመፈለግ ነው ኮረራይ ከመፈለግ የሰው አዘኔታ ከመፈለግ ቱማች ነጥቶ መስቷል። እሱም አሁን ኤክስኪውዝ ይፈልጋል። እሱ ራሱ አንክሸስ ከመሆኑ የሚመጣ ነው። እሱ ራሱ አታችመንት ኢሹ ነው። አስተዳደግ ላይ ተረዳኝ። በሲንግል ፓረንት ስታርክ ብዙ ጊዜ እንደዚህ ኢሹ መጣ። ሲንግል ፓረንት ስታርክ አንክሸስ የመሆን ታሳፊ ብዙተኛ ነው። በጣም ሰዎች ሲያገኝ ሪሌሽንሺፕን መላቀቅ እንደሞት ይፈራ ሰው ነው ጓደኞቹ ጋር አሁን አንተ በቀላሉ ተውክ አልሆን ሲል ያዩት አይደለም ማይላቀው ሰው እንዳለ ታውቃለህ? ነው ያደፍናል ይሞት በቃ ህይወቱን ያበላሸበት ቶክሲክ ሪሌሽን ምን ነው ከሱስ ጋር ያለው ግንኙነት አይነት እንደ for some people you have to go back it makes sense። ምክንያቱም አንዳንዴ እኔ ራሱ ህይወቴ ላይ አሁን እንዲህ ነው የማንነግር ነገሮች why am I like ወደዚህ ሳይድ ቤንድ ማድረግ usually በየስል ዛጋ ነው ዘን እንትን ትሆናለህ ጠላት ላይ ንቁ ሆነ ትጠብቃለህ። ግን ስቲል አሁንም በሁለቱም ኬዝ በአክሽንም በዚህኛውም ኬዝ ለሚሄድ ሰው ሜንታል ታፍነስ ይፈልጋል። ሜንታል ታፍነስ ቴንክ ሶ ማች ብዙ ሰው የሚመስለው ማወቅ ጥቅም ያለው ማወቅ ምንም ጥቅም የለውም ካልሰራበት። ኤግዛክትሊ እንደውም ጉዳት አለ በሽተኛ ነው እንደውም በሽተኛ ያደርጋል። ስለዚህ ወደ አክሽን መግባት ኤግዛክትሊ ሸክሙን ደግሞ ከራስ ላይ አንስተህ ሌላ ሰው ላይ ስታደርገው እየቀለለ ይመስልሃል ጊዜው ግን ኢን ዘ ሎንግ ረን ግን ለካ የተሸከምክ ያለው እነዛን ሰዎች ከአይምሮ ሰዓት ኦኬ እንዲያርጉኝ ገሬ የሆነ ጊዜ ላይ ለምንድን ነው እንደዚህ ያላደረከው ሲባል ለብዙ ነገሮች አንድ የሆነ ጊዜ ላይ የተፈጠረን ኢቨንት እንደምክንያት የሚያደርግ ሰው ያንን ጉዳይ እዛ ጊዜ ላይ የተደረገበትን ነገር አክሴፕት አድርጎታል እኮ ግን አክሴፕት ያደረገው ቪክቲምነቱን ስለሆነ ለሁሉም ነገር በቃ ያቺ ነች ምክንያቱ አገብቷል። ከዛ ግን ዋይደር ስፔክትሩም ዙም አውት አድርገህ ስትመለከተው ግን ህይወቱ አልቀየር ያለው እሱ ነው። እንዛ ሰዎች ሄደዋል ላይ ተንቀሳቅሰዋል ረስተዋል ነገር መፈጠሩ አልዳንም እና ከዚህ ይልቅ እንደው በጊዜው ተጣልቶ ተደባድበው ለይቶለት በራሱ መንገድ መሄድ እላለሁ እኔ አንዳንዴ ሳይሆን ከዚህ በጣም ፐርሰናል ነገር ስለሆነ ማለት ነው። እሱም ዋን ዌይ ኦፍ ፊሊንግ ነው። በጣም ላይክ ቻሌንጅ ከሚያደርጉ ነገሮች መካከል አንዱ በተለይ ደግሞ ይሄ ሀያዎቹን ማጋመስ ስንጀምር 25 26 ምናምን ስንጀምር ኦልሬዲ ቢልድ ያደረግነው ብዙ ሶሻል ካፒታል አለ። በግጥ ወደፊት ከሚኖረን አንፃር ብዙ ላይሆን ይችላል ግን በቃ ቢልድ ያደረግነው ሶሻል ካፒታል ጓደኞች ቢልድ ያደረግነው ስታተስ ምናምን ነገር አለና ቀላል አይደለም። ይሄ እንዴት ነው እነዛ ጓደኞች ምናምን ቅሽ ራሴ ላይ ሆኖ መስራት አለብኝ ብሎ በር ዘግቶ መቀመጥ አይ ፊል ላይክ በጣም ከባድ ታስክ ነው። ፕሮባብሊ እኔ ራሱ አላደረኩትም። እኔም በጣም ከብዶኝ ነበር። የሚከብዳቸው በጣም ብዙ ሰዎች ይኖራሉና እንዴት ከሬጁን አገኘኸው ያንን ሰርክል አንዴ ዝም ብሎ ራሴን ማዳመጥ አለብኝ ለማለት በሰዓቱ ጓደኛ ማለት ነበር ሰዋት ስራ ግሬት ምናምን የነበረኝ እንትን ይሄን ያህል በጣም ሰፊ ምናምን የሚባል ነገር አይደለም ያለ። ስለዚህ እሺ ለማለት ቃል ሁለተኛ ነገር ደግሞ ኤክስፖዠሩን ቀድሜ ያገኘሁት የፐርሰናል ዴቨሎፕመንት ስለ ማይንድ ሴት ምናምን 1920 ምናምን ዓመቴ ላይ ኢቨንቶች አዘጋጅ ነበር። ምን አይነት ኢቨንት እንደዚህ በቃ በደንብ ደህና ነገር አላቸው ብለን የምናስባቸውን ሰዎች እንጠራና መጥተው ያስተምራሉ። እዛ ፕሮግራም ላይ ብዙ ነገሮችን የማየት ቻንሱ ነበር በዛ ሰዓት ላይ። አሁን 1920 ላይ ያለ ሰው ምን እያደረገ ነው፣ ምን ላይ ነው ያለው፣ ስለምንድን ነው የሚያዳምጠው፣ እሱም ራሱን የቻለ ሌላ ቶፒክ። ያንን ነገር ማግኘቴ ነው ወደዚህ አይነት ነገር እንዲገባ ያደረገኝ። ከዛ በፊት ሞክሬው አልሰራልኝም ነበር። ሞክሬው 2 ወይ 3 አልሰራ። አሁን የመጨረሻ ወደሚለው ሄጄ የሰራልኝም ደግሞ ጊዜ ነበር ስፔሲፊክ የሆኑ ነገሮች ላይ ማለት ነው። ግን ምንድነው ቅድም እንዳልኳችሁ ብዙ ነገር እሞክራለሁ እሄዳለሁ ምናምን ተሰይም እኮ ነው እኔ አንተ ባይዘው ይሄ ደረጃ ላይ ሄድኩኝ እኔ ያገኘኋቸው ነገሮች አሉ። ነገር ግን ጥያቄዎች በዙ። እነዛን ጥያቄዎች ለመመለስ ነው አይሶሌት ማድረግ የነበረብኝ። ከዛ ወደ ኋላ ተመለስኩኝ ማለት ነው። የዛ ሰዓት ላይ the same thing ወደ ኋላ ተመለሰ ያያቸው ነገሮች አሉ። ኦኬ ለካ ይሄ ነገር ማደርገው በዚህ አሁን ራሱ ምላሴ ያልክ እንዴት አሳወስከ? ማሰቢያ ጊዜ ያገኘ yes ስፔስ ሜንታል ስፔስ ታገኘ። አሁን እያወራን ያለ ነው
አይ ቲንክ የእድሜን ሁኔታ ይወስነዋል። 19 20 ዓመት ላይ ያለ ሰው ወደ ኋላ ሄደህ ምናምን ብትለው ምኑን ከምኑ ነው የሚያደርገው? ስቲል ኋላ ላይ ነው ያለው። ስለዚህ የትኛው እድሜ ላይ ኤግዛክትሊ። እንደገና ከዚህ በፊት የነበረ ኤክስፒሪየንስ ምን ይመስላል? ከብዙ ላይክ ምን ያህል ስራዎች ላይ ተሳትፈሃል? ምን ነገሮች ሰርተሃል? እንዴት ነበረ? እንዴት ኤክስፖዝድ ነው አለው በልጅነት ኤክስፖዝድ የሆንከው ነገር ዩኒቨር ነው መቼ ህይወት ላይ ድጋሚ መጥቶ እንደሚታደግ። ኤግዛክትሊ። በጣም ብዙ ስራዎችን ነው ፐርሰናል የሰራሁት። እነዛ ሁሉ ስራዎች ከብዙ ሰዎች ጋር አገናኝተዋል። በጣም ጥሩ የነበሩ አለቆች ነበሩ፣ በዛው ልክ ደግሞ ላይክ ጥሩ ያልነበሩ ሰዎችም ደግሞ አጋጥመውኛል። እንዴት ነው በዛ እድሜ መነገር ያልነበረበት ነገር ተናግረው ትችልም አንተ ይሄን ነገር ማድረግ ምናምን ሲባል ቆይ እንደማልችልም አሳያቸዋለሁ። እንደዛ እያልኩኝ ነው እያልኩኝ ነው። ባይዘው የአብዛኛው ሰው ሞቲቬሽን ዲፕ ዳውን ቢካረክ እሱ ነው። አዎ በጣም እስማማለሁ። ትችላለህ ከሚባለው ይልቅ አትችልም ነው የተባለ ያደገ ይበልጣል። ባይለ ህይወት አትችልም ትላለች። አፎርድ ማድረግ ሲያቅት ማይረባ ነገር አይ ቲንክ ሰው በደንብ ይልሃል። በተለይ ሀገር ይባላል በደንብ ነው የምትባለው። አብሶ ተቀጥረህ ስትሰራ እና ኢቭን የስኪል ማነስ ካለብህ ይልሃል። ሰው የሚፈልገውን ውጤት ካላገኘ አስቦት የሚሆን ሳያስብ ያንን ነገር ይልሃል። ስለዚህ በዛ ሰዓት ላይ የሚሰማ ስሜት አለ። ብቻ ዞሮ እነዚህ ሁሉ ነገሮች ተጠረቃቅመው የሆነ ሰዓት ላይ ሊፈነዱ ይደርሳሉና በቃ ከሰዎች የምትነጠልባቸው ጊዜያቶች ይኖራሉ። ኤግዚስተንሻል ቫኪዩም ይባላል። ያ ፋይናንሻሊ ደግሞ ስቴብል መሆን ስትጀምር እንደዚህ አይነት ጥያቄዎች ይመጣሉ። ልክ ደግሞ ሰርቫይቫል ጥያቄ ሲመለስልህ የዛ ሰዓት የሆኑ ጥያቄዎች ይመጣሉ። አሁን ለምንድን ነው ምናምን ማለት ትጀምራለህ። የሆነ ነገር ሞክረህ ሳይሳካ ሲቀር፣ ሪሌሽንሺፕ ላይ ገብተህ ያ ነገር ፌል ሲያደርግ፣ ወይም ደግሞ የማይሆን ነገሮች አንተ ላይ ሲከሰቱ 2-3 ሲሆን ጥያቄዎች ድምር ማለት ነው የዛ ሰዓት ላይ እንደዛ እንዲሆን ያደረገው። ለሁሉም ሰው ይሆናል ማለት አይደለም። ተሰም ብዙ ኢንቫይሮንመንት ላይ ብዙ ቦታዎች ላይ ምናምን የገቡ ሰዎች እንደዚህ ቢያደርጉ ክላሪቲ ይኖራል። ሞሬትም ደግፋለሁ። አክሽን ላይ እንስማማለን ሁላችንም። አክሽን ይዘህ በጣም ቫይታል የሆነ ነገር ግን ደግሞ ሂል ማድረግን የመሰለ ነገር የለም። ለምሳሌ ግን ባሁን እንዳፈርስብህ ይችላል። አንዴ የቢ ግዳት ላይክ አሁን ብዙ ሰዎች ካየ ዘይ ቢካም ሰክሰስፉል በገንዘብ ዘን ያፈርሱታል። በሆነ አንግል አይደል ወይ በፖለቲክሱ ወይ በሴት አንግል ተረዳኛል። የሆነ እነሱ ውስጥ ያለ ብሶት የሆነ ልክ ያልሆነ የመጡት ይዘው ተሸክመው የመጡት ነገር አለ። ምናልባት ያ ነገር ይዞ የጠቀመህ መንገድ ሊኖር ይችላል። ባይዘው ክፋት ሁሉ ቦታ ይጎዳል አይደል? ህይወትን አደጋ ውስጥ የሚከት ነገር ሊጠቅም ይችላል። በዱር የምትባል እሱ በጣም ኃይለኛ መዋጋት ምን የማይፈራ ሰው ህይወቱን ካደጋ ሊያተርፍበት ይችላል አይደል? ጤናማ ኢንቫይሮንመንት ውስጥ ከተው ግን አያዋጣም። አባባሌ ተረተኛል አለ ለምሳሌ በርስ በርስ መፈጃጀት ምን ጀምርስ አንተ መውጋት ራሱ ምን እንደሆነ አታውቅም፣ ትፈራለህ። ግን አታውቀውም ለብቷል። ገንዘብን ታገኝ የጠቀመ ስኪል ምናልባት ቤተሰብን ኪፕ እንድታደርግ ላይ ጠቅም ይችላል። እንደዚህ አይነት ነገሮችን ባላንስ ማድረግ ራስን ማየት ይፈልጋል። ኮንሺየስነስ አብዛኛው ነገር ኮንሺየስነስ አድሬስ የሚያደርገው ስለ ኮንቲኒየስሊ እኔ በህይወት ትልቁ ፕሮጀክት ብዬ የማስበው ራስን መስራት ነው። ለመናገር ስለ አናልቅም የሆነ ነገር አስተካከልን ስንል ሌላ ደግሞ የሚስተካከል ነገር ይመጣል። ግን ያንን ሪያላይዝ ለማድረግ ኮንሺየስነስ ማተር ያደርጋል። የሆነ ሌቭል ኦፍ ኮንሺየስነስ ላይ ደግሞ ስትደርስ ከራስህ አልፈህ ሰው ማየት ትጀምራለህ። እንዴት ነው የማይገባው ይሄ ልጅ አበላሉ ትክክል እንዳልሆነ፣ እንዴት ነው የማይገባው ይሄ ልጅ ከሰው ጋር የሚያወራበት መንገድ ትክክል እንዳልሆነ ማለት ያን ያህል ኦቪየስ አይደለም እንዴ? ቪዲዮ ቀርጬ ላሳየው የምትልበት ጊዜ ላይ ደርስ ይችላል። ከዛ ደግሞ ወዲያው ሄት የሚያደርግህ እኔን እኮ እያሉኝ ሊሆን ይችላል በሆነ ነገር ሰው በምን እያሉኝ ይሆን እያልክ ስጠይቅ እንዳልከው የሆነ ሜንታል ስፔስ ካለህ ወደ ኋላ የመመለስ እንትን ይኖርሃል። አፎርድ ታደርገዋለህ ወደ ኋላ የመመለስ። ሜንታል ስፔሱ ከሌለህ ግን አትሊስት በኔ ስቶሪ ያ ሜንታል ስፔስ ከሌለ ኦኬ እንዴት ልቀይረው ይሄን ነገር ዋት ዱ አይ ሃቭ ቱ ዱ ማን ይሄን ነገር አድርጎታል ማን ሲያደርገው ይቻላል ገሌ ልጠይቀው ምን አደረክ እንደዚህ ይሄና ሂደት ትጋፈጣለህ። ኦፕስ ይሄ አይሰራም ሌላ ሞክራል ዮርሳሌ ላይ ስታደርግ አንዱ ሰርቷል ለምን ይሄ ሰራ ሲባል ናው ሜክ ሴንስ። ራስ ላይ መስራት የሆነ እድሜ ላይ ላለ ሰው በጣም ክሪቲካል የሆነበት ወይም ቀላል የሚሆንበት ጊዜ ይኖራል። ከሆነ ጊዜ በኋላ ደግሞ ሜቢ ዶሜኑ እየበዛ ይሄ ሶሻል ካፒታሉ የገነባው ነገር በሙሉ እየበዛ ይመጣና ያንን ነገር እንደ አዲስ መናዱ ከመስራቱ በላይ ከባድ የሚሆንበት ጊዜ አለ። ሁለታችሁም ከክላይንቶች ጋር ስለምትሰሩ ነው ይሄን አድሬስ ማድረግ የምፈልገው። 20 እድሜና በ30 እድሜ መካከል ህይወትን መቀየር እንዴት ታየዋለህ? አካባቢ ስትሆን ምክንያታዊነት ብዙ ቦታ የለውም። ስሜታዊነት ሞር ሊቀየር ይችላል። ስሜት ሊቀየር ይችላል። አይሆን ሯጭ አይተሯጭ ልትሆን ይችላል። ብዙ ሰዎች አሉ ኢንስፓየር ሆነው 30 ዓመት የሞላውን ሰው ይሄን ሯጭ ላይ ያሯጭ አይደል? ብዙ ፖዚቲቭ ፋክተሮች አሉ። ኦልሬዲ ፕሮግራም የሆነበት መንገድ አለ። ሞራሉ አለ፣ ሞቲቬሽኑ አለ፣ የተሸክሞ ይዞ የመጣቸው ዶፓሚን የሚያገኝበት መንገድ አለ። ሊሚቲንግ ፋክተሮች አሉ። ስለዚህ ሰው የተቀየር ስትለው አሁን ምክንያታዊ ስለሆነ አሁን ሳይንሱን ፍሮንታል ሎብ ዴቨሎፕ አድርጎ የሚጨርሰው ከ5 በኋላ ስትሮንግሊ ይባላል። ስለዚህ ምክንያታዊ ስለሆነ ይሄ ሰውዬ ብድግ ብለህ እና ስላልኩ አይቀየርም። ስትሮንግ የሆነ ሰርቫይቫል ምክንያት ካልሰጠኸው አይቀየርም። እድሜ ከፍ እያለ በሄደ ቁጥር ስትሮንግ ሪዝን ትፈልጋለህ። ዝም ብሎ አትቀየርም። ከዚህ ኦልሬዲ ቢልድ ያረከው መንገድ ልክ ነው ብሎ አእምሮ ተቀብሎታል። አእምሮ ምን አይነት ባህሪ ያለው መሰለህ? ከማቀው መልአክ የሚያገኝ ሰይጣን ይሻለኛል ብሎ እና ተረዳኝ። በዛ ዲዛይን ነው። ስለዚህ when you bring አዲስ አይዲያ በጣም ብዙ ሪዝን ነው ይፈልጋል አይዲያ ላለመሸከም። ስለዚህ ከዛ የሚበልጥ አጀንዳ ይዘህ መሄድ አለ። ሰዎች እኔ ለወጣለሁ እኔ በቃ ከዚህ በኋላ ሚስት ይቅርታ ምናምን ብለው ታርቀው ይገባሉ። አትዳይ ሙሰር ከዛ ሶስተኛው ቀን ተመልሶ እዛው ታገኘዋለህ። ለምን እንደዛ አልክሶ
ዋይ ከዛ በላይ መቀየር የለብህ። ብዙ ሰው እኮ አንድ የምናስበው አይደለም ሰው ባህሪ መቀየር እንደው አንድ ሰው ምን አለ መሰላት በዚህ ልዝጋው ሰዎችን ለመቀየር የምታስቡ ሰዎች አሉ። ራስን መቀየር ምን ያህል ከባድ እንደሆነ ሲገባ ለመቀየር የምታደርገውን ጥረት ታቆማለህ። ይሄ ነው አድቫይስ እንጂ ህይወት ውስጥ አስገብተህ ላለውጥ አይባልም። በአድቫይስ ልሰጥ ይችላል እንደ ሰው መከራው ቢካለ መከራ ይምከረው። ስለዚህ ከሆነ እድሜ በኋላ ኦፍ ኮርስ ወደ ስትራግል አለው ለሲቲ ማዛሪ ካንሳል